بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا، من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وآله وسلم. قول الله تبارك وتعالى: إن الذين فرقوا دينهم وكانوا شيعا لست منهم في شيء. إن الذين فرقوا دينهم እነዚያ ሃይማኖታቸውን እየለያዩ እየበታተኑ ወካኑ ሺዓን የተለያዩ ጭፍሮችም ቡድኖችም ይሁኑ ለስተ ሚንሁም ፊ ሸይ ከነሱ በምንም ነገር ላይ አይደለህም ይላቸዋል አላህ ስብሓነሁ ወተዓላ ነቢዩ ዓለይሂ ሰላቱ ወሰላም። ይህንን ነገር አላህ ስብሓነሁ ወተዓላ በኸበር ገጽታ ቢገልጸውም እንኳን የተፈለገው ክልከላ እንደሆነ በርካታ ዑለማ አውስተዋል። ስለዚህ ላሉ እነዚህ ዑለማ አዳዲስ ነገሮችን በማምጣት ጭፍራ ጭፍራ የሆኑ አካላትን መራቅ ግድ ነው በእኛ ላይ አላህ ስብሓነሁ ወተዓላ በነቢዩ ዓለይሂ ሰላቱ ወሰላም ላይ ግድ አድርጓልና። ሌላ ቦታ ላይ አላህ ስብሓነሁ ወተዓላ ወላ ተርከኑ ኢለ ለዚነ ظለሙ ፈተመሰኩም ናር ይላል። ወደ እነዚያ ነፍሳቸውን ወደ በደሉ ሰዎች አትጠጉ፣ እሳት ትነካችኋለችና። በቢድዓ በወንጀል በመሳሰሉ ነገሮች ነፍሶቻቸውን ወደ በደሉ ሰዎች አትጠጉ፣ እሳት ትነካችኋለችና። ይህም መሰረት እንደሆነ ዑለማ ያወሳሉ የቢድዓ ሰዎችን ለመራቅ። تلا رسول الله صلى الله عليه وسلم قول الله تبارك وتعالى: هو الذي أنزل عليك الكتاب منه آيات محكمات هن أم الكتاب وأخر متشابهات فأما الذين في قلوبهم زيغ فيتبعون ما تشابه منه ابتغاء الفتنة وابتغاء تأويله وما يعلم تأويله إلا الله والراسخون في العلم يقولون آمنا به كل من عند ربنا. ይህን አንቀጽ አነበቡ ነቢዩ ሰለላሁ ዐለይሂ ወሰለም። እሱ ያ ነው በአንተ ላይ መጽሐፍን ያወረደ። ከመጽሐፉ ሙሕከም የሆኑ አንቀጾች አሉ፣ አሻሚ ያልሆኑ አንቀጾች አሉ። እነሱ የመጽሐፉ እናቶች መሰረቶች ናቸው። ወኡኸር ሙተሻቢሃት አሉ፣ ሌሎች ደግሞ አሻሚ የሆኑ አሉ። ፈአማ ለዚነ ፊ ቁሉብህም እነዚያ በልቦቻቸው ውስጥ ያለማ ዘይጉን ጥመት ያለ ፈየተቢዑነ ይከተላሉ ማ ተሻበሀ ሚንሁ ከእርሱ አሻሚ የሆነውን ይከተላሉ፣ ሙሕከሙን በመተው ማለት ነው። ኢብቲጋእ አልፊትነቲ ወኢብቲጋእ ተእዊልህ ይህንን ሲያደርጉ ደግሞ ፊትናንና ተእዊሉን በመፈለግ ነው፣ በመከጀል ነው። ወማ ያዕለሙ ተእዊለሁ ኢለላህ። በእርግጥ እዚህ አንቀጽ ላይ ቆም ብንል ብዙ ነገር ይባል ነበረ። የተፈለገው ሌላ ነውና ወደዛው እሻገራለሁ ኢንሻአላሁ ተዓላ። وما يعلم تأويله إلا الله والراسخون في العلم يقولون آمنا به كل من عند ربنا. بعلم ጥልቅ የሆኑት የዕልም ባለቤቶች ይላሉ በእርሱ አምነናል፣ ሁሉም ከጌታችን ዘንድ ነው ብሎ ይላሉ። በሙተሻቢሁ ያምናሉ፣ ሁሉም ከጌታችን ዘንድ ነው ብሎ ይላሉ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ አስከትለው? ፈኢዛ ረአይቱሙ ለዚነ የተቢዑነ ማ ተሻበሀ ሚንሁ ፈኡላኢከ ለዚነ ሰማ አላሁ ፈሕዘሩሁም። እነዚያ አሻሚ የሆነውን ሙተሻቢህ የሆነውን የሚከተሉን በተመለከታችሁ ጊዜ ተጠንቀቋቸው፣ አላህ ስብሓነሁ ወተዓላ የጠራቸው ናቸውና። ምን ብሎ? ፈአማ ለዚነ ፊ ቁሉብህም ዘይጉን ብሎ የጠራቸው እነዚያ በልቦቻቸው ውስጥ ጥመት ያለባቸውማ ብሎ የጠራቸው አላህ ስብሓነሁ ወተዓላ። ፈየተቢዑነ ማ ተሻበሀ ሚንሁ ከእርሱ አሻሚ የሆነውን ይከተላሉ። ነቢዩ ሰለላሁ ዐለይሂ ወሰለም ፈሕዘሩሁም ነው ያሉት። ፈሕዘሩሁም ነው ያሉት፣ ተጠንቀቋቸው ነው ያሉት። ስለዚህ አስሉ የቢድዓ ሰዎችን ማግለል ነው፣ የቢድዓ ሰዎችን መራቅ ነው፣ እነሱን መጠንቀቅ ነው። ይሄ ነው መሰረቱ ዑለማ እንደሚሉት። የቢድዓ ሰዎችን ማኩረፍ መራቅ ሸሪዓዊ የሆነ ቅጣት እንጂ ሌላ አይደለም። ይህ ሸሪዓዊ ቅጣት ደግሞ የራሱ የሆኑ ግቦችና ጥቅሞች እንዳሉት ዑለማ ያወሳሉ። ለምሳሌ ሼክ በክር አቡ ዘይድ ይላሉ እነዚህን ጥቅሞች በተመለከተ أن الزجر بالهجر عقوبة شرعية للمهجور فهي من جنس الجهاد في سبيل الله لتكون كلمة الله هي العليا.
የቢድዓ ሰዎችን በማኩረፍ በማግለል መገሰጽ ሸሪዓዊ የሆነች ቅጣት ነች። ለማን ሊልመህጁሪ ለሚኮረፈው አካል ፈሂየ ሚን ጂንስ ልጅሃድ ፊ ሰቢልላህ እሷ በአላህ ተባረከ ወተዓላ መንገድ ላይ ከመታገል አይነት ነች። ሊተኩነ ከሊመቱላሂ ሂየል ዑልያ የአላህ ስብሓነ ወተዓላ ከሊማ ንግግር ከፍ ትል ዘንድ የበላይ ትሆን ዘንድ። ስለዚህ ስርዓቱ ከተጠበቀ እነዚህን አካላት ማግለል፣ እነዚህን አካላት መጥላት፣ የሚገባቸውን ቅጣት መስጠት ጂሃድ ውስጥ የሚካተት እንጂ አንዳንድ ሰዎች እንደሚያስቡት ተራ ረብሻ አይደለም። እነሱን ለአላህ ስብሓነሁ ወተዓላ ብለው መጥላት፣ የቢድዓ ሰዎችን ለአላህ ተባረከ ወተዓላ ብለው መጥላት፣ እነሱን መታገል ጂሃድ ውስጥ የሚካተት ትልቅ ስራ እንጂ ረብሻ ውስጥ የሚካተት ተራ ስራ አይደለም። በሁለተኛ ደረጃ ጥቅሙን ሲገልጹ ምን አሉ? በዕቱ ልየቀظة ፊ ኑፉስ ልሙስሊሚን ሚን ልውቁዕ ፊ ሃዚህ ልቢድዓቲ ወተሕዚሩም። የቀظን ንቃትን መቀስቀስ ነው አሉ በሙስሊሞች ነፍሶች ውስጥ ሚን ልውቁዕ ፊ ሃዚህ ልቢድዓቲ እዚች ቢድዓ ላይ ከመውደቅ በተጨማሪ እነሱን ማስጠንቀቅ ነው። የቢድዓ ሰዎች ተገቢውን ቅጣት ባገኙ ጊዜ ሰዎች ወደዛ ቢድዓ እንዳይገቡ ምክንያት ይሆናቸዋል። የእነዚያ መቀጣት ማለት ነው። በሶስተኛ ደረጃ ምን ይጠቅሳሉ? ተሕጂሙ ኢንትሻር ቢድዓ የቢድዓን መሰራጨት ይገታል። የጥፋት ሰዎች ተገቢ የሆነን ቅጣት ባገኙ ጊዜ ሰዎች ወደዛ ጥፋት እንዳይገቡ ይሆናሉ። ተቃራኒው የተፈጸመ እንደሆነ ሰምን ይከሰታል። ምን አሉ? ወአማ ሙዓሸረቱሁ ወሙኻለጠቱሁ ወተርኩ ተሕሲሲህ ቢቢድዓቲህ ፈሃዛ ተዝኪየቱን ለሁ ወተንሺጡን ወተግሪሩን ቢልዓመቲ። እሱን መኗኗርማ እሱን መቀላቀልማ ወተርኩ ተሕሲሲህ ቢቢድዓቲህ ቢድዓውን ማስገንዘብን መተው ፈሃዛ ተዝኪየቱን ለሁ ወተንሺጥ እሱን ማወደስና ተንሺጥ ነው። እሱን ማነቃቃት ነው። ወተግሪሩን ቢልዓመቲ ተራውን ሙስሊም ማህበረሰብ ማታለል ነው። ማወቅ ያለበትን ነገር እንዲያውቅ ሳናደርገው ስንቀር አታለል ነው። ከዚሁ ጋር በተያያዘ ይህ ነገር ከወላእ እና በራእ ጋር የተያያዘ መሆኑን ልናውቅ ይገባል። የመልካም እምነት ባለቤቶችን የመልካም ስራ ባለቤቶችን ለአላህ ሱብሓነሁ ወተዓላ ብለን ልንወድ እንደሚገባ ሁሉ የጥፋት ሰዎችን ለአላህ ሱብሓነሁ ወተዓላ ብለን ልንጠላ ይገባል። የሚገባቸውን ልንሰጣቸው ይገባል። የአላህ ሱብሓነሁ ወተዓላ ፊት ተፈልጎበት ማለት ነው። ዛሬ በርካቶች ይህንን ርዕስ ዘንግተውት እንመለከታለን። ከትልልቅ የጥፋት ራሶች ጋር ተደበላልቀው እንመለከታለን። ለምሳሌ ከነ ያሲን ኑሩ፣ አቡበክር አሕመድ ከመሳሰሉት ጋር። ያሲን ኑሩ የተባለውን የጥፋት ሰው ብንመለከት ጥፋቱ ተቆጥሮ የሚዘለቅ አይደለም። ግን ከነዚህ ጥፋቶች ውስጥ ጥቂቶችን ልጥቀስ። ይህ ሰው ኩፍር የሆነውን ዲሞክራሲ ዒባዳ ብሎ ይገልጸዋል። አላህ ሱብሓነሁ ወተዓላ ይጠብቀን። በመሰረቱ ዑለማ እንደሚሉት ዲሞክራሲ ኩፍር እንጂ ዒባዳ አይደለም። ምክንያቱም ዲሞክራሲ ሙስሊሞችንና ከሃዲያንን እኩል ያደርጋል። አፈነጅዐሉ ልሙስሊሚነ ከልሙጅሪሚን ማ ለኩም ከይፈ ተሕኩሙን። ሙስሊሞችን እንደ ሙጅሪሞች እናደርጋለንን? ምን ሆናችኋል? እንዴት ነው የምትፈርዱት? ይላል አላህ ሱብሓነሁ ወተዓላ። ዑለማን ከኢልሓድ ባለቤቶች ጋር እኩል ያደርጋል። ድምፃቸውን እኩል ያደርጋል። ዲሞክራሲ ጽንሰ ሀሳቡ ምንድን ነው? ህዝብ ራሱን ሊያስተዳድር ይገባል ነው። ህዝብ ኩፍርን የፈለገ እንደሆነ ኩፍር አስተዳዳሪ ይሆናል ነው። ህዝብ ወንድ ከወንድ ጋር እንዲጋባ የፈለገ እንደሆነ ይሄ ተግባራዊ ይደረጋል ነው። ኩፍር ሌላን ነገር የፈለገ እንደሆነ ያ ሌላ ነገር ተግባራዊ ይደረጋል ነው። ወልዒያዙ ቢላህ። እኒህን ሰዎች መራቅ፣ እኒህን ሰዎች መጥላት ግድ ነው በእኛ ላይ። በተጨማሪ ይህ የጥፋት ሰው ጣሪቅ ስወይዳን የተባለን ወደ ኢልሓድ የቀረበ ሰው ሲያስተዋውቅ እንመለከታለን። ጣሪቅ ስወይዳን አላህ ሱብሓነሁ ወተዓላን መንቀፍ፣ ቁርአንን መንቀፍ፣
ነቢዩ ዓለይሂ ሰላቱ ወሰላምን መንቀፍ መብት እንደሆነ የሚገልጽ ሰው ነው። የመብት ገጽታዎችን ሲዘረዘር ማለት ነው። ሌሎችም በርካታ ጥፋቶች ያሉበት ሰው ነው ይህ ሰው። ይህንን ሰው እንደ ኢማም ይዞ እዚህ ሀገር ላይ ሊያስተዋውቅ ላይታች ሲል እንመለከታለን። እነዚህን ሰዎች ልንርቅ ግድ ነው። እነዚህን ሰዎች ልንጠላ ግድ ነው። በርካቶች እንዲህ አይነቶቹ ሰዎች ጋር መድረክ ላይ እየታዩ ነው። ሰው በምን ይለይ እስኪ? ያሲን ኑሩንና ሌላ መልካም ሊባል የሚችል ሰው እንዴት ነው የሚለየው በህዝቡ? በተደበላለቁ ጊዜ ነገሩ ተደበላለቀ። ሰው የሐቅ ባለቤቶችን ከባጥል ባለቤቶች የሚለይበት ሁኔታ በጣም ጠባብ ነው የሚሆነው። ወላሂ የእነዚህ ሰዎች ጥፋት በጣም ከባድ ነው። አላህ ስብሓነ ወተዓላ ከሸራቸው ይጠብቀናል። በመጨረሻ ብዙዎች በርካቶች እንዲህ አይነቱን ንግግር ሲጠሉ እናውቃለን። በእርግጥም ግን ይሄ አያሳስብም። የጠላው ቢበዛም እንኳን ሐቅ ሊነገር ይገባዋል፣ ስነ ስርዓቱ እስከተጠበቀ ድረስ ማለት ነው። እንዲህ አይነቱን ነገር መናገር ከሕክማ የራቀ እንደሆነ የሚያስብም ብዙ ነው። ይህም ብዙ አያሳስብም። ግን አላህ እንፈራ ይገባናል። የተባለው ነገር መረጃ አለበት ወይስ? ይሄ ነው ሊያሳስበን የሚገባው። በእኛና በእነሱ መካከል ዳኛ ሊሆን የሚገባው የአላህ ተባረከ ወተዓላ ኪታብና የመልእክተኛው ሱና የሰለፎች አካሄድ እንጂ ሌላ ነገር አይደለም። አላህ ስብሓነሁ ወተዓላ ልንፈራ ይገባል። ከኒህ ሰዎች ጋር በመቀላቀል ሊመጣ የሚችለው ነገር ከባድ ነው። አሁንም እየተመለከተ ነው። በርካታ ወጣት ትናንት ርቋቸው የነበሩ የቢድዓ ሰዎችን የኢኽዋን መሻይኾችን እና ዱዓቶችን መልሶ እየያዛቸው እየተመለከተ ነው። እንዲህ አይነቱ ተሳሁል እየታየ ስለሆነ ማለት ነው። በርካታ ወጣት እየተንሸራተተ ይገኛል። የሰለፎችን መንገድ በተወሰነ መልኩም ተገንዝቦ የነበረው ወጣት ዛሬ ከኢኽዋኖች ጋር እየተደበላለቀ ነው የሚታየው። ለምን? እንዲህ አይነቱ ቸልተኝነት በርካቶች ዘንድ እየታየ ስለሆነ ማለት ነው። የሚያሳዝነው ነገር እንዲህ አይነቱን ነገር መቃወም ጠባብነት ተደርጎ ታስቧል ብዙዎች ዘንድ ማለት ነው። ፈልየቁሉ ማሻኡ። በእርግጥ አያሳስብም፣ ግን አላህ እንፈራ ይገባል። ዛሬ እኒህን ሰዎች አስተዋውቀናል፣ ከእኒህ ሰዎች ጋር ተደበላልቀናል። እየታየ ነው። ከወጣቱ መንሸራተት መውደቅ፣ ነገ ከነገ ወዲያ ምን ይከሰታል? ወላሁ ተዓላ አዕለም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።